እንዴት ሆኖ ነው እንደዚህ ማረገው? እኔ አላደረኩኝም ሀክ ተደርጌ ነው ምናምን አለ። ሰውም ሀክ ተደርጎ ነው ብሎ ሁላችንም ተከራከርንለት። ሁላችንም እኔ አልነበርኩም፣ ግን ያው አሁን ብሆን በዛ ሰዓት እከራከርለን ነበረ። እያሰብሽ አንቺ ምትሆኝ ትከራከራሽ ስላልሰማሽ ነው። ከዛ በአሁኑ ቴሌግራም ላይ ለአንዱ ልጅ ይልክለታል የሆነ ነገር ማለት ነው። ዝም ብሎ ደስ ትላለ ብሎ መጀንጀን ጀመረ። ከዛ የጀነ ደረት ያምራል አለ ለማን ለልጁ። ከዛ ደረት ያምራል ሲለው ያ ልጅ ደግሞ የልጁን አልሰማው ሙዴ ግን ለወሬው ለማጣፈጫ አለ ነው አለ እያልኩ ነው ማውራት። ልጁ ደግሞ ሚያማ ሲለው ያንተ ደረት እንዴት አባቱ እንደሚያምር ይለዋል። ልብ ይልክለታል፣ ግብዳ ልብ ይልክለታል። ልክ እንደ ቂጡ አይነት ልብ ይልክለታል። ያ ደግሞ ወጣቱ እዛው ያለው ልጅ ለሱ መልሶ ልብ ይልክለታል። የላከለን ልብ ግን ለምን እንደሆነ ታውቂያለሽ? ሊያጣራ ነው እንዳልሆነ ማለት ነው። ጅስ ለማጣራት ነው። ያ የሚባለው ስም ነው አይደለም ለማለት። ከዛ በኋላ እስኪ አጓጓሽ ከማስታወቂያ በኋላ እንመለሳለን። 5 አበባ ሙሉ 13 አበባ ሙሉ አብሽ ከፍታ አቤት ዲቦራ 25 አበባ ሙሉ ሲኒም ብትጠጪ ብላለ ቡና ላስጣሽ ካፍታ ቆይታ በኋላ 25 አበባ አበባ ሙሉ አብራ እዚህ ያሉትማ እናቴ ሆይ ነች ከዛ አይታችኋት ታዲ አምላሲኒዋን ይዛ ቆማለች። ከዛ ትሪፕሉን እየሞላችሁ እግዚአብሔር ይስጣችሁ። ጊፍት ጋላሪ ሞልታችኋል። ፍራግመንቴን ደግሞ እንዳይወርድብኝ ጣልጣል ዝም ብላችሁ ወርዷል። ኤቱ ገብቻለሁ ጣል አድርጉልኝ። ከዛማ አይወሬ ከዛማ ዲወራ ያላቋርጥሽም። እሺ ይቅርታ ተለቅለቅ ያለ ጊፍት ከመጣ ብቻ አቋርጥሻለሁ። ከዛ ውጪ አላቋርጥም። በዚህ በቁሪም አላቋርጥሽም። ከዛ ደረቱ ምናምን አልኩሽ አይደል? ዛሬ ደረሰ ልብ ሲልክለት ያ ሰውዬ ልቡን ያይና አሁን የሚልክለታል ያሽዬ ሌቭል 27 ገብተሻል። ሌቭላፕ ይቅርታ ውዴ ሌቭላፕ አድርጋ ነው በቤታችን። እሺ ይቅርታ። ከዚህ በኋላ አይን ቃል ለምድር ለሰማይ ከዚህ በኋላ ምንም ነገር አለን። ከዛ ሰውየው ምን ይላል? በርገሬ ልላክልክ ይለዋል። ዋን ነው ቅመሟ ላይ ደርሰናል። በርገሬ ልላክልክ ይለዋል። እዚች ጋር ሰውራትን የራሱ እንዴት እንደማወራ። ከዛ ልጁ የምን በርገር ይለዋል። 22 የሚሸጠው በርገር ነው ቦሌ መድኃኒዓለም ይለዋል። አላለውም ግን ውዴ ይለዋል ብዬ ስላሰብኩ ነው። ከዛ ቦሌ መድኃኒዓለም የሚሸጠውን አይደለም ቆይ በርገሬን ይልና ያንን ድፍቂጡን ፎቶ አንስቶ ለልጁ ይልክለታል። ቅድም በርገር ትወጃለሽ ጎተራ ቂጡ እንዲቦራ ስንጥቅ የለውም ውዴ አሉ። እኔ ግን አላየውም። ስንጥቅ የለውም። ለምን ቢባል ወፍራም ነው ሰውዬው። አይተሽዋል ፎቶ የላኩሽ ቦርጩ ራሱ ሲደበደብ ይህን ያለ ቂጡም ድፍን ያለች ናት። ቂጡ ስንጥቅ የለም። በርገሩ ልሻለው ቂጡ ነው ግብዳ ቂጡን ያንን የሚያል ጎተራ ቂጡን ለልጁ ሲልክለት ልጁ ደንግጦ እንገናኝ ይባልና ይቀጣጠራል። የት አዳማ እዛ ናዝሬት ነው አይደለ? ከዛ ሲገናኙ የት እንገናኝ ብሎ ይቀጣጠራሉ። ይሄ ልጁ ሊያጣራ ነው ተረዳሽኝ አይደለ? ሊያስደበድበው ነው። ያኛው ደግሞ ቂጣ አገኛለሁ ብሎ ነው። እንግዲህ የሰማሁት ወሬ ነው። በርገሬ ነው እንጂ ከዛ ወይኔ ዲቦራ ወሬውን ረስቼው ዋናው ወሬ ላይ ከዛ እቃውን ይጠይቀዋል። ዋናውን እቃ እንዴት አቶ ዘለቀን ይጠይቅልሻል። ያጠግባ ምን ያህል ነው ምናምን ይቅርታ ግን ለቃላቴ ማርያምን ጋይስ የተጻፈ ነው። እሺ ራሱ የተፖሰተ ነው ያየሁት እየነገሩኝንም ከዛ ምናምን ብሎ ይጠይቀዋል ማለት ነው። ምን ያህል ብሎ ይጠይቀዋል። ከዛ አታስብ አንተን ያጠግባል። እናቴ ትሙት ዲቦራ ያሉትን ነው ነገር አታስብ አንተን ያጠግባል። ወይ አባቴ ወይ ይቅር በለኝ እንደው ትክክል ሳኩ የተሰራ ይቅር በለኝ እኔ ጌታ ወሬ እያወራሁ ስለሆነ የሰማሁ አንተን ያጠግባል አታስብ ይሏል። እቺን ፓርት ረስቻ ነው እቺን ብሎታል ማለት ነው ለሰውየው። ከዛ እየጠጣሽ ውዴ እየጠጣሽ ማለት ወይ ጌሙ ቆሟል። እየጠጣሽ ታብታብ ያርጉ እየጠጣሽ ከዛ እየጠጣሽ ጠጪ ተነሽ ውዴ ተነሽ። እናንተ ደግሞ አበባ ሙሉ እዚህ ቤቶቹ ደግሞ ደንበኛ አሉ ባልተኞች እርገጫቸው ውዶች እርገጫቸው። እንደው ግን የኔ አባት ይቅር በላይ። ከዛ አታስብ አንተን ያጠግባል ብሎ የማስታወቂያማ አለ ብዙ ወሬ ያለ ውዴ። ያው ቀም የሚል አውራልሽ ብዬ ነው ይቀንስ ብዬ ነው ወሬው
ረጅም ነው ታሪኩ ማለት ነው። ከቂጣ አነሳስ ከፍንክት ካወራው ይበዛብኛል። ከዛ እንትን ያጠግባል። አሁን ልጁ ይደውልለትና መንገድ ላይ ሄሎ ይሏል። ሄሎ ድምፁን እያሰማ ማለት ነው። ለኛ እየመጣ ነው ይሏል። አሁ እየመጣ ነው። ምን ለብሳል ይሏል። ፒንክ ለብሻለሁ። ፒንክ ጠላው። ሁለት ነገር ነው በዚህ ሰውዬ የጠላሁት። ገና ይጠየቃል። በርገሩ ባለቂጡ እሱ ነው ማለት አንተ ነህ ባለቂጡ፣ እራሱ ባለቂጡ ነው። ናዝሬት ፍራንኮ ታውቂያለሽ? አላውቅም። የናዝሬት ልጅ አይደለሽ እንዴ? ጽፈውልኝ ነው ፍራንኮ ቢያጣቋለሽ። ይሄ ነው ውዴ። የትልቁ ናዝሬት ልጅ አይደለም። ይሄ ናዝሬት ልጅ አይደለም። ወደዛው ሰጂ። እሺ ነው አይደለም። የተቀጣጠሩትን ቦታ ነው የምነግርሽ። ይሄማ ከየትም እንደመጣ አይታወቅም። ኢትዮጵያ የራሱ አይደለም፣ ተቀላቅሎ ገብቶ ነው። ከዛ ይሄ ነው ባለቂጡ ማሪ፣ የባለ በርገሩ ማለት ነው። ከዛ ይደውልለትና ምን ለብሳ ያለዋል? ፒንክ ለብሻለሁ። እግዚአብሔር ያሳየሽ። እኔ እኮ ራሱ ገና ረግጠዋለሁ። ፒንክ የምለብሰውን ነው እንድጠላ ያደረገኝ። ከዛ ፒንክ ለብሻል መጣውልክ ብሎ ሰውየው እያሰማ ነው። ዝግት አደረገ። ለእኛ ነው እንግዲህ የሚያሰማ ቪዲዮን ባገኘው። ከዛ የሰፈር ወጠምሻ ወንበዴ አይደሉም፣ ግን ወንበዴ አይደሉም። የጠፈ የሰፈር ጠምሾች አሉ። ወንበዴ ብዬ ልጁን ስለደበደቡ ከፋሽ እንዲ ወንበዴ ብለሽ አልሻቸው ይመጣብኛል ነገር። ወጠምሻ አበባ ሙሉ። ቆይ ከትንሽ ቆይታ በኋላ ቆይ አበባ ሙሉ ማሮቼ፣ አበባ ሙሉ ልመናል። ሶስተኛ ሲኒ ልጠጣ ነው ቤታ። ሶስተኛ ሲኒ አሁን ድጋራ። ቆይ ተረጋጊ። ገና ወሬ መች አለቀ እንዴ? ድጋራ ሳልክ ሶስተኛ። ኧረ ልብሽ እንዳታፈርሽው። እሱስ ቂጡን አፍርሰውለታል በዱላ። አንቺ ልብሽን እዚህ በቡና እንዳታፈርሽ። ቆይ ማሪ ሞልቷል፣ እናወራለን። ሞልቷል። ዝም ብላችሁ አበባ ሙሉ። ሻወሩስ ሻወር ቤት ሁሉ አለው። ወይኔ ዲቦራ እያስታወሱ ልኮለት ፎቶ ድሮ ብዙ የምጠይቀው ነገር አለ። ይሄ ላቭሊ የሚባል ሳሙና የልጆች ታውቂያለሽ? ላቭሊ ነው ማን ነው የሚባለው? እሱ ራሱ መክሰስ አለበት። በላቭሊ ሳሙና የተጣጠምኩ ሻወር ቤት ነኝ። ማን ይሄ ጋይስ? ማን ነው ጋይስ? ይሄ ላቭሊ ነው ማን ነው ስሙ? ንገሩኝ። ይሄ የኢትዮጵያ ሳሙና የቢጃውን ማውንም ማወራለሁ። ንገሩኝ ያ ሳሙና። ወይኔ ላቭሊ ቦይ ነው ምናምን የሚባል ሳሙና አስታወሹ? ፒንኩ አወቅሹ? ፒንኩ ላቭሊ ቦይ የሚባለው በዛ ሳሙና ሻወር እየወሰድኩ ነው። ላቭሊ ራሱ መክሰስ አለበት ይሄ ሰውዬ በዛ ሳሙና። ከዛ ቢጃማ ለብሼ ሻወር ቤት ነኝ ብለው ከነ ቢጃማ ፎቶ ላከለት። እኔ እንኳን አንልክም፣ እናንቺ እንኳን አንልክም። ከነ ቢጃማ ላከለት። ከዛ ልጁ አንቺ እንዳይድን እንዳይሞት አድርገው ሲያገኙት ቦርጩ እስኪተነፍስ ቂጡ እስኪደፈን ድረስ ቅጥቅጥ አርገውት ወቅጥ ድቅቅ ካረጉት በኋላ እንዴት ተነሳ፣ እንዴት ሮጠ፣ ለምን ሮጠ የሚባለውን አጠይቂ። ቂጡ ላይ ቃሪያ ውጥፍ እንዳረጉለት ፍርጥጥ ብሎ ዲቦራ ላይመለስ ላይድን ፈርጥጦ ሮጠ ነው የምልሽ። ከዛ ለጋዜጠኞቹ ለሌሎቹ ምን ብሎ ይሰጣል? ደበደቡ ሌቦች፣ የሰፈር ወንበዴ ደበደበኝ ብሎ ሲናገር፣ እነዚህ ደግሞ የሰፈሩ ሰዎች አሉ አይደለ? ሙሉ ሪከርዱን ዝርግፍ አድርገው አወጡለት። አሁን ተረዳሽኝ? ውሸት ነው አሁን ያወራሽልኝ። ቤት ታስቀማ መሰለኝ ውሸት ነው ብለዋል፣ ግን ዝም ብዬ ላውራ ብዬ። ማሪ ቡና እየጠጣች ስለሆነ ጥሩ ወሬ ያስፈልጋል ብዬ ነው። በቡና ሰዓት እስካሁን ወሬ ውሸት ነው መሰለኝ። ማሪ አልተጣር። ብዙ ሰው እውነት ነው ይላል፣ ብዙ ሰው ውሸት ነው ይላል። ማሪ እውነት ነው ግን አሉ ብዙ ሰዎች፣ እውነት ነው አሉ ብዙ ሰዎች፣ እውነት ነው ብለዋል። እውነት ነው ዲቦራ፣ እውነት ነው። አንዳንድ አሁን ለምሳሌ ላቭሊ ቦይ የሚባል የለም ወሬ ውስጥ እኔ ነኝ የጨመርኩት ውዴ። ላጣላው ከላቭሊ ቦይ ጋር ሰላም መፍጠር የለበትም። ሻወር ቤት ሲሉኝ የሻወር ቤቱን ታሪክ ስላልሰማው ላቭሊ ቦይን አመጣው። ሻወር ቤት ስላሉኝ አቀናብሬ ከላቭሊ ቦይ ጋር ላጣላው። ማን ነው የምትሰድቢው? ማን ነው? ኦኬ ስደቢው እርገጭ ውዴ። ግን በአጭሩ እውነት ነው የነገርኩሽ ዲቦራ። ጌታን ጠይቂያቸው፣ ይኸው ሁሉንም ጠይቂያቸው። ጌታ ምስክሬ ነው፣ እውነት ነው ብለዋል። ሁሉ ሰዎች ሁሉ ጠላቶች ሁሉ ሲሰድቡት ነበር። በጣም ብዙ ሰው ሲሰድበው ነበር። አንቺ ቪዲዮ ላሳይሽ ማርያምን፣ የእውነቴን ነው ማርያምን። እግዚአብሔር ላኩልኝ፣ አላመነችኝም። የደበደቡትን ላኩ። እግዚአብሔርን ጋይስ አሁኑኑ ላኩልኝ፣ የደበደቡትን ላኩልኝ፣ አሁኑኑ ላኩልኝ። እመቤቴን አሳይሻለሁ።
መቤቴን እውነቴን ነው። አንቺ ደብድቦታል። ምን ሁላ ነገር የተካሄደው በምን አገኘሽ ቪዲዮ አንቺ? እውነት ለመናገር ምንጩ ከቀጮ ነው። ቀጮ እሷ ቤት ገባውኝና ድንገት እስክዘጋጅ ላይፍ እስክገባ ብዬ ቤታይ ጋዜጠኛውን ጉድ ሰማሽ አሉኝ። እኔ አላቅም አልኩ። ከዛ ቀጮ ስታወራ ከእሷ ሰምቼ ቀምሜ አሁን አወራው ማርያምን። ግን የተደበደበው ቪዲዮ አሳይታኛለች ከግማሽ ወይ ሁሉ ወሬ በርገሩን ቂጡ ምናምን የነገረችኝ ቀጮ ናት። መቤቴን ቀጮ ናት በአደባባይ። ከዛ እኔ ቀምሜ ከቂጡ እስከ ስንጥቁ ደፍኛ ያወራሁት እኔ ነኝ። እግዚአብሔር ምስክሬ ነው። ከእሷ ነው የሰማሁት። እውነት ነው። ጉርሻ ፖስቶታል። ዲቦራ ጉርሻ ፖስቶታል። እረ ዲቦራ አላነካካውሽ መድኃኒዓለምን ትክክለኛ ወሬ ነው ይዤልሽ የመጣሁት ዲቦራ ሙች። ቆይ አንዴ አውቀው ነው እናቴቱን በእኔ በኩል እውነት ነው። የጉርሻ ፔጅ ላይ ነው ወይ ጉዴ ተለቀቀ ሰውየው ወይስ ተቀጠቀጠ? ኢትዮጵያ ውስጥ ነው ይውላ ቀጥቅጠው ሮጦ ሄደ። አላየሹም ቪዲዮውን? እሬ የተደበደበበትን ቪዲዮ ላኩልኝ። ይኸው ሰበር ዜና የጉርሻ ፖስቶታል። ይኸው ጉርሻ ፔጅ። እነዚህ ቀዳ አልፈራውም። ትልቅ ወዳለው እንዴ ዲቦራ በጣም ትልቅ ወፍራም ነው። አረ በምን ልላክልሽ? ቴሌግራም ላኪልኝ። ለም እንዴ ስሚው እዩ ዋው ከምትገምተው በላይ ብዙ ነው ይለዋል። ከዛ ዋው ቁመቱ ረጅም ነው፣ ወፍራም ነው፣ ኖርማል ነው ወይስ በጣም ትልቅ ነው ብሎ ይጠይቀዋል። ከዛ መላሹ ሰውዬ ምን በይው ለምን ጊዜ ትፈጃለህ? ተነሳና ምን ነው ፈራህ እንዴ ይለዋል። ሲለው አልፈራውም ትልቅ ወዳለው። እንግዲህ ያው ሳወራልሽ ነው። በጣም ትልቅ ይመቸኛል። እንዴ በስመ አብ ወልደ መንፈስ ቅዱስ ይሁ ጌታ ምስክሬ ነው። የተጻጻፉትን ነው የማነበው። ወይኔ በኔ ሳይዝ አይሆን የኔ ሳይዝ ነው አይሆንም። አንተ ትንሽ ሳይዝ እንዴ ቆይ ስሚ ቆይ እሺ ታይፕ ቻርጀር አለ ወይስ ይችላልባ አለ ይፈልገው አይፎን ታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ በቃ ከቤት መኪና ይዘህ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እና ደረሰው ፋብዬ ነው ጠብቀህ። እሺ አባት እሺ በቃ እቃም ግዛ ማቴሪያል ለቤታችን። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ይቻላል። እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘን አንተ የፈለግከውን ይዘህ ነው አለ አንተ ጋር በእኔ ሳይዝ አይሆን የእኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የለ ቶሎ ሊጠብ ይችላል። ከቻልክ ይዘን አራሳችሁ። እሺ ሶፊሻ ወይ ጊሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳያውቅ ነገሩ አይ ስለምታደር ችግር ለዛ ነው። እና ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ነው ያለው አፓርት ወይ ዘንድሮ ወይ ጉድ ጠጪ ጓደኛዬ። አይ ዘንድሮ